ሰላም ጤና ይስጥልኝ ውድና የተከበራችሁ ርቻ ፍቅር የዩቲዩብ ተከታታዮች በሙሉ እንደምን አላችሁልኝ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እናንተም በያላችሁበት የእግዚአብሔር ሰላምና ፍቅር በዘት ተረፍረፍ ይበልላችሁ። ኢትዮጵያ ሀገራችንን ሰላም፣ ፍቅር፣ ደስታ እግዚአብሔር ያውርድልን እላለሁ ማለት ነው። ምክንያቱም ሰላም ሲኖር ሁሌም እኛም ሰላም እንሆናለን ማለት ነው። ምክንያቱም በሰው ሀገር ተበታትነን ብንኖርም ዞረን ሀገራችን ስለምንገባ እግዚአብሔር ሀገራችንን ሰላም እያደርግልን እላለሁ ማለት ነው። በእስር ቤት ደግሞ ለሚሰቃዩት እህት ወንድሞቻችን ህጻናቶች እግዚአብሔር ይድረስላቸው እላለሁ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄ ቪዲዮ ምንድነው? መኮሮኒ በዶሮ እንሰራለን ማለት ነው። በጣም ቀላል ነው። የሚያስፈልጉንን ነገሮች እዚች ጋር አዘጋጅቻለሁ ማለት ነው። እዚህ ጋር ቀይ ሽንኩርትና ነጭ ሽንኩርት በአንድ ላይ ነው የፈጮት ማለት ነው። በደንብም ላም ሳይል ነው የፈጮት ማለት ነው። ግን ፈጭቼዋለሁ በደንብ አላምም ማለት ነው። እዚህ ጋር ደግሞ ቃሪያ ያስፈልገናል ማለት ነው። አረንጓዴ ቃሪያ የማያቃጥል ማለት ነው። ፍልፍል አክተር ማለት ነው። እዚህ ጋር ደግሞ ቲማቲም አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ ዶሮ አዘጋጅቻለሁ። ዶሮዬን እንደዚህ ነው ቆራርጬ ያዘጋጀሁት ማለት ነው። ምክንያቱም ትላልቅ መሆን የለበትም። እንደዚህ አዘጋጅቻለሁ ማለት ነው። አጣጥቤ ያለው እዚህ ጋር ደግሞ መኮሮኒ አዘጋጅቻለሁ። እናንተ የፈለጋችሁትን መኮሮኒ መጠቀም ትችላላችሁ። እዚህ ጋር ደግሞ ለከለር እንዲሆነኝ ይሄንን አዘጋጅቻለሁ ማለት ነው። እዚህ ጋር ጨው አለኝ። እዚህ ጋር ደግሞ ይሄ አለኝ ማለት ነው። ጣሊያን በጣም አሪፍ ነው። በነገራችን ላይ እኔ ሁሉም ምግብ ላይ እጠቀማለሁ ስሰራ ማለት ነው። እንደ ቅጠል ነገር ነው፣ ግን በጣም አሪፍ ነው። በጣም ማለት ነው የምግቡን ጣዕም ራሱ አሪፍ ያደርግልናል ማለት ነው። እዚህ ጋር ደግሞ ቲማቲም አዘጋጅቻለሁ ማለት ነው። የተፈጨ ቲማቲም ነው። ይህንን አዘጋጅቻለሁ። አሁን ወደ አሰራሩ እንሄዳለን ማለት ነው። በጣም ቀላል ነው። ትወዱታላችሁ ማለት ነው። ቤታችሁ ሰርታችሁ መመገብ ትችላላችሁ ማለት ነው በቀላሉ። እሺ ውዶችዬ፣ ዘይት አድርግቻለሁ። በነገራችን ላይ በደንብ መብዛት የለበትም ዘይት ማለት ነው። ዘይት ግሎልኛል። አሁን ሽንኩርቴንና ነጭ ሽንኩርቱን አንድ ላይ አድርጌ ጠብሳለሁ ማለት ነው። በደንብ እስከሚጠበስ እንጠብቃለን። በነገራችን ላይ ነጭ ሽንኩርቱና ቀይ ሽንኩርቱ ማለት ነው። ሽንኩርቱና ነጭ ሽንኩርቱ እንደዚህ ጥብስ ብሎልኛል ማለት ነው። አሁን ቲማቲሜን አደርጋለሁ ማለት ነው። አሁን በደንብ ጥብስ እስከሚል እጠብቃለሁ ማለት ነው። በደንብ መቁላላት አለበት። እዚህ አሁን ቃሪያዬን እጨምራለሁ ማለት ነው። እሺ ይኸው አሁን እንደዚህ ጥብስ ብሎልኛል ማለት ነው። አሁን ዶሮዬን እጨምራለሁ። ዶሮውን መጥበስ ስለምፈልግ ማለት ነው። ዶሮዬን እጨምራለሁ። ስላጠብኩት ነው፣ በደንብ አጥቤያለሁ። አሁን በደንብ ተጣብሰዋለሁ መጀመሪያ ማለት ነው። ከዛ በኋላ ነው ቅመምም ሳልሳውንም የማደርገው ማለት ነው። አሁን ግን ዶሮው በደንብ ይጠበስልኝ ክድን አደርገዋለሁ ማለት ነው። ከዛ ተመልሰን እንገናኛለን። እሺ አሁን በደንብ ጥብስ አድርጌያለሁ ማለት ነው። አሁን የምፈልገውን ቅመም እናንተ የፈለጋችሁትን ቅመም ማድረግ ትችላላችሁ። በርበሬ ከፈለጋችሁ በርበሬ ማድረግ ትችላላችሁ። ያው እዚህ በርበሬ ስለማይጠቀሙ የማያቃጥል ቅመሞችን እጠቀማለሁ። እናንተ ግን በርበሬን መጠቀም ትችላላችሁ ማለት ነው።
ቅመም አርግቻለሁ ማለት ነው። እናንተ የፈለጋችሁትን መጠቀም ስለምትችሉ ማለት ነው። እኔ ያለኝን እጠቀማለሁ። የማቃጥል ነው የምጠቀመው። እዚህ ጋር ደግሞ ይሄንን እጠቀማለሁ ማለት ነው። ለከለር በጣም አሪፍ ነው፣ ለከለር ማለት ነው። በጣም ሳላበዛ እጠቀማለሁ ማለት ነው። ሰልሳም አላበዛም፣ ብዙ ሳላበዛ ማለት ነው። ጨው አሁን በደንብ ተጠባብሶልኛል ማለት ነው። ውሃ አደርጋለሁ። ከዛ የሞቀ ውሃ ነው፣ በነገራችን ላይ የፈላ ውሃ ነው። አሁን ክድን አርግቼ ተወዋለሁ ማለት ነው። በደንብ እንትን እንዲልልኝ ከድኛ አስቀምጠዋል። እሺ ውዶችዬ አሁን እኔ ጨምሬያለሁ። እሺ ውዶችዬ መኮሮኒን ጨምሬያለሁ ማለት ነው። ቀስ ብሎ ይበስልልኛል ማለት ነው። አሁን መኮሮኒ ጨምሬያለሁ። መኮሮኒው ትናንሾች ስለሆኑ ብዙም አይታይም ማለት ነው። እስከሚበስል ድረስ እንግዲህ ይሄን ይመስላል። ሲበስል ደግሞ እንገናኛለን ማለት ነው። ክድን አርግተን እንተዋለን ማለት ነው። ይሄ አሁን ጨርሶልኛል ማለት ነው። ምክንያቱም ውሃውን መረጎት ስለሚፈልጉት በደንብ እንትን አለለውም፣ በስሎልኛል ማለት ነው። ይሄን ይመስላል እንግዲህ በስሏል። መረቁን ስለሚፈልጉት ነው ትንሽ ውሃውን በዛ ያደረኩት ማለት ነው። እና ይሄን ይመስላል። እንደዚህ ሰርተን ቤታችን መመገብ እንችላለን ማለት ነው። በጣም ቀላል ነው በነገራችን ላይ ብዙም አይከብድም። ይሄን ይመስላል ማለት ነው። ጨርሰናል አሁን እሺ ወዶች ይመስላል ማለት ነው። እንደዚህ ሰርተን ቤታችን መመገብ እንችላለን ማለት ነው። በጣም አሪፍ ነው በነገራችን ላይ። ይሄን ይመስላል እንግዲህ የዛሬ ቪዲዮ ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። ኮመንት ጻፉልኝ ማለት ነው፣ ያበረታታኛል። የዛሬ ስራዬ ይህንን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። መልካም ሳምንት። ኢትዮጵያ ሀገራችንን ሰላም፣ ፍቅር፣ ደስታዋን ብዝት ትርፍ ያደርግልን እያልኩ ለያችኋለሁ። መልካም ጊዜ